በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የማቴዎስ ወንጌል ምዕራፍ 5 ቁጥር 10 የብፁዓን አዋጆች ወይም አንቀጸ ብፁዓን የተሰኘውንና ጌታችን ኢየሱስ ክርስቶስ ያስተማረውን የተራራ ስብከት የመጨረሻውን ክፍል ዛሬ እናያለን። እንደተለመደው ላይክና ሼር ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ስለ ጽድቅ የሚሰደዱ እንግዲህ ጽድቅ ማለት ምንድን ነው የሚለውን ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና በሚለው ርዕስ ጽድቅ ምንድን ነው በሚለው ዙሪያ ሰፋ አድርገን ስላየነው ያንን መለስ ብሎ ማየት ይቻላል። የዛሬው ስለ ጽድቅ የሚሰደዱ ነው። ስለ ጽድቅ የሚሰደዱ ብፁዓን ናቸው። እንግዲህ ጽድቅ ማለት ስለ እውነት ነው። ስለ እውነት መከራ መቀበል፣ ስለ እውነት መሰደድ፣ ስለ ስሙ መከራ መቀበል ነው። ንጹሐ ባሕርይ የሆነው ጌታችን ኢየሱስ ክርስቶስ በተወለደ ጊዜ በሄሮድስ መሰሪ የሆነ አስተሳሰብ የተነሳ ከእናቱ ከድንግል ማርያም ጋር ወደ ግብፅ ተሰዷል። በምድር ባሳለፈበት የአገልግሎት ዘመኑም ችግር በገጠመው ጊዜ፣ ፈተና በገጠመው ሰዓት ከአንድ አካባቢ ወደ ሌላ አካባቢ ይሄድ እንደነበረ ቅዱስ ወንጌል ያስተምረናል። እንግዲህ ለሁላችንም ትምህርት ይሆን ዘንድ የተጻፈ ነው። ደቀ መዛሙርቱንም በአንዲት ከተማ መከራ ቢያሳዩአችሁ ወደ ሌላኛይቱ ሽሹ ብሏቸዋል። ወደ ሌላኛይቱ ሽሹ። ስደት ማለት ይህ ነው። የማቴዎስ ወንጌል ምዕራፍ 10 ቁጥር 23 ላይ የተገለጸ ቃል ነው። በአንዲቱ ከተማ መከራ ቢያሳዩአችሁ ወደ ሌላይቱ ከተማ ሽሹ። የማቴዎስ ወንጌል ምዕራፍ 10 ቁጥር 23። ዓለም የክርስቶስ ለሆኑት አትመችም። በጽድቅ መንገድ የሚመላለሱ ሁሉ መከራና ስደት ገጥሟቸዋል። ዛሬም ያ ታሪክ ያለ እንደሆነ ልናስተውል ያስፈልጋል። ስለ ስሙ ስለ እርሱ ብለን እንደ ክርስቲያን ልዩ ልዩ አይነት መከራ መስቀል በደረሰን ጊዜ ሁሉ ስደት በሚገጥመን ጊዜ ሁሉ ልንሰደድ እንችላለን። ሐዋርያው ቅዱስ ጳውሎስ ለመንፈስ ልዩ ለጢሞቴዎስ በጻፈው መልእክቱ እንደገለጸው በእውነት በኢየሱስ ክርስቶስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ አለ። በእውነት ነው የሚለው። በእውነት ምክንያት በኢየሱስ ክርስቶስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 በእውነት ምክንያት ስደትና መከራ የሚገጥመን ሁሉ እግዚአብሔርን እየመሰልን መኖር መሆኑን መርሳት የለብንም። መከራ፣ ስደት በእውነት የሚመጣ በእውነት ምክንያት የሚመጣ ስደትና መከራ ሁሉ እግዚአብሔርን ወደ መምሰል ወደ መንፈሳዊ ከፍታ የሚያደርስ መሆኑን መገንዘብ ያስፈልጋል። በዚሁ በማቴዎስ ወንጌል ምዕራፍ 5 ቁጥር 10 ላይ ሲነቅፏችሁና ሲያሳዷችሁ በእኔም ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋልና ይላል ጌታችን ኢየሱስ ክርስቶስ። ሲነቅፏችሁ ሲያሳዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩትን ነቢያት እንዲሁ አሳዷቸዋልና
የቀደሙት ቅዱሳን ሁሉ ስለ ስሙ በክርስቶስ ስም ብዙ መከራና ስደት ገጥሟቸዋል። ሆኖም በፊታቸው የሚጠብቃቸው ሰማያዊ ዋጋ እያሰቡ በታላቅ ደስታ ደስ ይላቸው ነበር። በታላቅ ደስታ። ምክንያቱም በዚህ ክፉ ዓለም የሚደርስባቸውን ክፉ ነገር፣ ስደት፣ መከራ፣ መነቀፍ ሁሉ በፊታቸው ባለው ደስታ በሰማይ የሚጠብቃቸውን ዋጋ እያሰቡ ደስ ይላቸው ነበር። ሐዋርያው ጳውሎስ አብዝቼ በመገረፍ አብዝቼ በመታሰር ብዙ ሆንሁ ይላል። በአገልግሎት ምክንያት የደረሰበትን በስሙ በክርስቶስ ስም የደረሰበትን ስለ ቤተ ክርስቲያን የከፈለውን ዋጋ ሲያስታውስ አብዝቼ በመገረፍ አብዝቼ በመታሰር ብዙ ሆንሁ። ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 23 እስከ 29 ያለው ክፍል ይህንን ያሳየናል። የክርስቶስ መሆን ማለት በክርስቶስ ማመን ማለት በዚህ ክፉ ዓለም በሚያልፈው በሚጠፋው ዓለም ሆነን የሚደርሰንን መከራና ስደት ሁሉ በፊታችን ያለውን ደስታ በፊታችን ያለውን ዋጋ በሰማይ ያለውን ታላቅ ደስታ እያሰብን እንድንጓዝ ሐዋርያው ጳውሎስ በአገልግሎቱ ዘመን የሆነውን ነገር ይናገራል። ዛሬም ቢሆን በእምነትና በእውነት ምክንያት የሚገጥመን ስደትና መከራ ቢኖር ከኛ በፊት የነበሩት ቅዱሳን ነቢያት፣ ሐዋርያት፣ ሌሎችም በስሙ ዋጋ የከፈሉ ቅዱሳንን እያሰብን ደስ ሊለን እንደሚገባ መድኃኒታችን ኢየሱስ ክርስቶስ አስተምሯል። ደስ ይበላችሁ ሐሴትም አድርጓል። ከእናንተ በፊት የነበሩት ነቢያት፣ ከእናንተ በፊት የነበሩት የእግዚአብሔር የሆኑት ቅዱሳን ሁሉ የከፈሉትን ዋጋ እያሰባችሁ በዚህ ደስ ይበላችሁ ነው የሚለን። ምክንያቱም የሚያልፍ የሚጠፋ ዓለም ውስጥ ሆነን የማያልፈውን የማይጠፋውን ሰማያዊ ዋጋ እንድናስብና በእርሱም ደስ እንዲለን እንግዲህ ከአንቀጸ ብፁዓን ትምህርት መካከል አንዱ ይህ ነው። ሐዋርያው ጴጥሮስም ለክርስቲያኖች በጻፈው መልእክቱ ላይ በልዩ ልዩ ፈተና የተነሳ ለጥቂት ጊዜ አዝናችኋል ይላቸዋል። አሁን በደረሰባችሁ ልዩ ልዩ ፈተና የተነሳ አዝናችኋል። ነገር ግን ክርስቶስ ሲገለጥ ለክብርና ለውዳሴ ይሆንላችኋል። አሁን የገጠማችሁ አሁን የደረሰባችሁ ስደት ክርስቶስ ሲገለጥ ለክብርና ለውዳሴ ይገለጣል። በእርሱ ፊት ስትገለጡ ይህ በስሙ የተቀበላችሁት መከራ ሁሉ አብሮ በክርስቶስ ፊት ለዋጋ ይገለጣል በማለት ማንኛውም ክርስቲያን ፈተና ቢገጥመው ያለፉትን ቅዱሳን ማሰብ እንደሚገባ ሐዋርያው ጴጥሮስም በጻፈው መልእክቱ ይህንን ነው የሚነግረን። ስለ ጽድቅ መሰደድ፣ ስለ ስሙ መከራ መቀበል ለማያልፍ ሰማያዊ ክብር መሆኑን ነው። አሁን በስሙ በእውነት ምክንያት በክርስትና ምክንያት በመንፈሳዊ ሕይወታችን ምክንያት ለእውነት በመታዘዛችን ለእውነት በመኖራችን ምክንያት በእውነት ምክንያት የሚደርስ ማንኛውም መሰደድና መከራ መቀበል ሁሉ ለማያልፍ ሰማያዊ ክብር እንደሆነ እግዚአብሔር ቃል ያስተምረናል። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። መንግሥተ ሰማያት የእነርሱ ናትና የእግዚአብሔር መንግሥት የእኛ ትሆን ዘንድ ማመን የሚገባን ይህንን ነው። ማመን ብቻም ሳይሆን ስለ ስሙ የሚመጣውን ስደትና መከራ በጽናት መቀበል በትዕግስት ማለፍ እንደሚገባ የእግዚአብሔር ቃል ያስተምረናል። ስለ ጽድቅ የሚሰደዱ ብፁዓን ናቸው የተባሉት እነዚህ ናቸው። ደግሞ መንግሥተ ሰማያት የእነርሱ ናትና ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልጋል በማለት ቅዱሳን ሐዋርያት እንዳስተማሩት፣ እንደተናገሩት፣ እንዳለፉበት ዛሬ የምናልፍባቸው ቀጥፈን ሰርቀን የተለያየ ወንጌል ሰርተን በአመፅ ምክንያት ሳይሆን ስለ ስሙ በእውነት ምክንያት የምንቀበለው መከራ ሁሉ የሚገጥመን ስደት ሁሉ የእግዚአብሔር ለቅዱሳኑ ያዘጋጀው
ከእግዚአብሔር ዘንድ የሆኑ ደስታ በፊታችን እየጠበቀን እንደሆነ የምናስብበት ነው። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ስለ ጽድቅ የሚሰደዱ ስለ ጽድቅ ስለ ስሙ መከራ መቀበል ማለት በፊታችን ያለውን ትልቁን ደስታ የማያልፈውን ሐሴት ሰማያዊ ዋጋ የምንቀበልበት ደግሞ መንግሥተ ሰማያት የእኛ መሆኗን የምናረጋግጥበት መንገድ ነው። ስለዚህ አንቀጸ ብፁዓን በሚል የጀመርነውን ትምህርት ዛሬ በዚህ እናበቃለን። ስለነበረን ጊዜ ክብርና ምስጋና ለእርሱ ይሁን።